ስሜ ዘላለም ንጉሴ ይባላልው። እድገቴ ደብረታቦር ከተማ በቀድሞ ደብረታቦር መንፈሳዊ አዳሪ ትምህርት ቤት በሚባለው ታላቅ ቦታ እዚያ ጋር ነው የተማርኩት። ረጅም ጊዜ ደብረታቦር ቆይቻለሁ። እንግዲህ በደብረታቦር ከተማ በቆይታዬ ተማሪ ሆኜ አድጌበታለሁ። ከዛም በኋላ አገልግሎትም ሰጥቼበታለሁ። የተለያዩ አብያተ ክርስቲያናት አገልግሎትም ሰጥ ነበር። ጸጉር ሚካኤል፣ ጸጉር ኪዳነ ምሕረት፣ ደብረታቦር፣ ደብረ ልዑናን፣ መድኃኔዓለም በእነዚህ ሁሉ አገልግሎት የሰጠንባቸው አብያተ ክርስቲያናት ብዙ ናቸው፣ ሰጥቻለሁ እና እድገቴም ይህን ይመስላል። ያው ቤተክርስቲያን ውስጥ ነው ያደግኩት። ከመጀመሪያውም ስንጀምር የገባንበት ትምህርት ቤት መንፈሳዊ አስተምህሮ ያለበት ትምህርት ቤት ነበርና ታላላቅ አባቶች የነበሩበት ናቸው። አቋቋምን ከመላከ ታቦር ልብሰወርቅ ወርቁ እዛው እሳቸውም ዘመናዊ ትምህርት እየተማሩ እኛን ደግሞ አቋቋም አስተምረውናል። ሌላው ደግሞ መርጌታ ብዙአየሁ የሚባሉ ያው በረከታቸው ይድረሰን፣ እሳቸውን በአጸደ ገነት ያሳርፈው በጣም ታላቅ አባት ናቸው። እሱም ደግሞ ደብረ አባይ ቅዳሴ በዛ አካባቢ ብዙ አይታወቅም ነበር። እሱም ግብረ ዲቁና ከእሳቸው ተምሬያለሁ። የኔታ ይባቤ የሚባሉ በጣም ታላቅ የቅኔ መምህር ነበሩ። በኋላ ላይ ደግሞ የኔታ ተስፎ የሚባሉ ነበሩ። እሳቸውም እንደዚህ ቅኔንና ግዕዝን የግዕዝ ቋንቋን በደንብ እንድናውቅ ረድተውናል። ከዛ በፊት ታላቁ ሊቀ ጠበብት ዜና ማርቆስ የሚባሉ አባት ነበሩን። እሳቸውም ግዕዝ ያስተምሩ ነበርና ግስ እርባታን እሳቸው በነበሩበት ሰዓት ነው መቁጠር የጀመርነው ግስ እርባታን። ከዛ በኋላ ነው የኔታ ይባቤም የኔታ ተስፎም የመጡት። ከዛ ደብረታቦር ዲቁና መጣን። እንግዲህ ግዕዝ ከተማርን በኋላ አቋቋም ከተማርን በኋላ ነው ዲቁና ያመጣ ነው። ዲቁና ካመጣን በኋላ በደብረታቦር ደብረ ልዑላን ታላቁ ቤተክርስቲያን መድኃኔዓለም ማገልገል ጀመርን። በልጅነታችን ዲቁናም እዛው ነው የተቀበልኩት ደብረታቦር መድኃኔዓለም። እዛ በኋላም ያው ሰንበት ትምህርት ቤት ሲመሰረትም መስራቹ ነኝ። የሰንበት ቂጣ በራሴ እየተሸከምኩ መሎ ይባላል እንግዲህ የተማርንበት ኦልሞስት ከ3 ኪሎ ሜትር በላይ ርቀት አለው እና የሰንበት ቂጣ በራሴ በዚች እየተሸከምኩ የመሰረት ነው ሰንበት ትምህርት ቤት ነው። የአባታችን በረከት ይድረስና አቡነ ቴዎፍሎስ ሰንበት ትምህርት ቤት ማቋቋሚያን መመሪያ ካወጡ በኋላ ሲወርድ ብዙም እውቅና የለውም። ጎንደር ላይ እውቅና አለው። ባህር ዳር ላይ ፈለገ ገነት ቅዱስ ጊዮርጊስ ካቴድራል እሱ ቀደም ይለናል፣ እኛን ትንሽ ይቀድማል። ከዚያ ቀጥሎ ግን ከደብረ ማርቆስ እና ከባህር ዳር ቀጥሎ ደብረ ልዑላን ሰንበት ትምህርት ቤት ነው። በማን አማካኝነት? በታላቁ አባታችን በመላከ ልዑላን ቀሲስ አንዳርጌ መኮንን በታላቁ አባታችን በእሳቸው ነው ሰንበት ትምህርት ቤቱ የተመሰረተ። እሳቸው የ500 ተማሪ የንስሐ አባት ነበሩ። ደብረታቦር መንፈሳዊ አዳሪ ትምህርት ቤት እያለን የንስሐ አባታችን እሳቸው ነበሩ። ውዳሴ ማርያም እናስታኩታለን፣ አይታጎልም። ሁልጊዜም ትምህርት አለ፣ የዘውት ትምህርት እንዲሁም የመጽሐፍ ቅዱስ ትምህርትም አለ። እሱ ከዚያ እንዲወጣና ወደ ደብረ ልዑላን መድኃኔዓለም ቤተክርስቲያን እንዲመጣ አድርገው የመጀመሪያው ከቤተልሔሙ ፊት ለፊት ትልልቅ ድንጋዮች ነበሩ። እዛች ላይ ነው መጀመሪያ ላይ ወስደው ያስተምሩን ነበር እና የተመሰረተው ያኔ ነው። ይህ ሰንበት ትምህርት ቤት የተመሰረተው በ1969 ዓመተ ምህረት ነው። አመሰራረቱም በ1968 እኛ ዲቁና ተቀብለን በ1969 ዓመተ ምህረት በመላከ ልዑላን ቀሲስ አንዳርጌ አማካኝነት ትምህርት ጀመርን። የት ጋር ነው የጀመርነው? መተን ከቤተልሔም በምስራቅ በኩል ከቤተልሔሙ ፊት ለፊት ከቤተክርስቲያኑ ጀርባ በምስራቁ በር ትልልቅ ድንጋዮች አለ። እዛ ላይ ሆነን መማር ጀመርን። በዛን ሰዓት የነበሩት መምህራን መርጌታ ምስጋናው ተድላ፣ የንታ አበባው ዛሬም ታገኟቸዋላችሁ። እኒ አባት
ደብረታቦር አሉ። ሌላ መርጌታ ምስጋናው ገረመው ይባላሉ። አሁን የአንድ ቤተክርስቲያን አስተዳዳሪ ናቸው ጋይንት ውስጥ። ስም የማዕረግ ስም አላቸው፣ እረስቸዋለሁ። እንግዲህ እርሳቸው ይህን ታሪክ ወይም ይህንን ትረካ ቢሰሙ እንዳይቀየሙ ይቅርታ ጠይቃለሁ። እና እነሱ ነበር እና ምን ችግር ተፈጠረ? እዛ ትምህርቷን ተምረን ስንወጣ ጸሪቀ መበለት አናገኝም፣ ካለቀ ነው የምንደርሰው እና ልጆች አይደለን ቅር ይለናል። ሁለተኛ ሴቶች መምጣት ጀምሮ መማር ፈለጉ እና በምስራቁ በር በዚያ ላይ አይስተናገዱም። ስለዚህ እኛ ታላቅ አባት መላከ ልዑናን ቀሲስ አንዳርጌ የለም ወደ ታላቁ ጽድ እንውሰደው ብለው ወደ ታላቁ ጽድ የወሰዱት በዚህ ምክንያት ነው። አሁንም እዛም ሆነን ልክ ሰንበት ቂጣ መታደስ ሲጀምር ሐሳባችን ይሰርቀዋል። አሁን ይሄም ሌላው ችግርና ፈተና ሆነባቸው። ከዛ በኋላ ትምህርት ቤቱ ውስጥ ኮሚቴ አስወስነው ጸሪቀ መበለት ትምህርት ቤቱ እንዲጋገር፣ ከትምህርት ቤቱ ደግሞ እዛ የምንማረው ልጆች እኛ እየተሸከም ይዘነው እንድንመጣለን፣ ለእናንተ በረከት ነው፣ ጸሪቀ መበለትን የተቀበለ አምላክ እናንተንም በረከት ይቀበልላችሁ የሚለውን በረከት ታገኛላችሁና ተሸከሟሉ። እንዴ በደስታ ነው፣ በጣም ደስ ብሎን ነው ስንሄድ። ሽታው ከተማውን ያወደው ነው የሚሄደው። በጣም ደስ ይል ነበርና እማማ ውባ የሚባሉ ነበሩ፣ ነፍሳቸውን ይማርና በጣም ትልቅ እናት ናቸው። ሌላ ሰው አያስነኩም፣ እሳቸው ናቸው የሚጋግሩልን እና በጣም ልዩ ነበር። እሱን ይዘን እንሄዳለን። ከዛ ትምህርታችን ተረጋግተን መማር ጀመርን። ልጅነት ቆመ። ምክንያቱም አለና እኛ የበለጠ ስላለን እንልና ቁጭ ብለን ትምህርታችን በደንብ እንከታተላለን። ከዛ በኋላ እየተጠናከረ ሲሄድ ደብረታቦር ከተማ ውስጥ እናና ሽፈራው አሁን እዚህ ባህር ዳር ነው ያለች፣ መጠየቅም ይቻላል። እና እናና ሽፈራው፣ ፍቅር መኮንን፣ ማናሎሽ ደምሴ፣ እነዚህ አስታውሳቸው አረሳቸውም። እና በዚያን ሰዓት 1970ዎቹ ገብተናል። እነሱ ሲመጡ እኔ ትንሽ ጠንከር ያልኩ ነበርኩ። አንደኛ ግዕዝ ተምሬያለሁ፣ ግዕዝም ስለማውቅ ግብረ ዲቁናውን መገፋ ብዬሄድኩ ስለሆነ ኃላፊ ነበርኩ ለሰንበት ትምህርት ቤቱ። ፎርማል አይደለም ግን እኔ ነኝ አስተባባሪው እና አስተምር ነበር። ዛሬ ስንገናኝ ሰንበት ትምህርት ቤት እኮ በልጅነት ያስተምሮኛል እያለች ትናገራለች። እና ታሪኩ ያ ነው። አስተማሪው ግን እኔ አይደለሁም። አሁንም መምህራን ናቸው፣ መጽሐፍ ያወቁ ናቸው። አቋቋም፣ ድጓ፣ ዜማን በጠንቅቀው ያወቁ ናቸው። ቅኔ በደንብ የሚቀኙ ናቸው። የንታባውን ዛሬም አሉ በቅርብ። የኔታ ምስጋናው ገረመው ጋይንት ስለሆኑ ነው ትንሽ ርቀት አለው እንጂ የኔታባውን መጠየቅም ትችላላችሁ። እነሱ ናቸው የሚያስተምሩ። ስለዚህ በ1969 ዓ.ም ከታላቁ ጽድ ስር ተመሰረተ የሚለውን ብንይዝ በምስራቅ የተመሰረተው እህቶችን ሴቶችን አያካትትም ነበር። እኛ ብቻ ነበር ነው የነበረው። ወደዚህ ስንመጣ ግን በሴቶች መግቢያ ስለነበረ እንትኑ ትልቁ ጽድ ያለ አሁንም ካልተቆረጠ አለ ይመስለኛል። እህቶችም መጥተው በግራ በኩል ይቀመጣሉ፣ እኛ ወንዶቹ በቀኝ በኩል እንቀመጣለን። ስርዓት በያዘ መልኩ የተመሰረተበት እሱ ነው። ደርግ ለቤተክርስቲያን ጥሩ አልነበረም። በጣም ፈተና ብዝቶባታል። አሁን ያለው ፈተና ይብሳል። በጣም የባሰ ፈተና በቤተክርስቲያን ላይ አሁን አለ። እንዳሁኑ አይሆን እንጂ ያኔም ፈተናው በጣም ከባድ ስለነበረ ሰንበት ትምህርት ቤቱ እንዲዳከም አይወማ የሚባል የወጣቶች ማህበር እሱ ትልቅ ስራ ሰራ እና አዳከመን። እኛንም ያደግን ከፍ እያልን ስንመጣ ወደ 11ኛ ክፍል ስንደርስ 10ኛ ክፍል ስንደርስ ማሌ ጥናት በሚል እሁድን በጧት ወደ ቤተክርስቲያን ወደ ሰንበት ትምህርት ቤት ሳይሆን ወደ ማሌ ጥናት ማርክሲዝም ሌኒኒዝም ጥናት ውስጥ እንድንገባ ሁለተኛ ደረጃ ትምህርት ቤት እንድንገባ ይደረግ ነበር። በዚህ አጋጣሚ እኛ ያው ዲያቆኖች ስለነበር ሲመቸን ማታ መተን እናድራለን ቤተክርስቲያን ሲመቸን። ያው አባታችን ቀሲስ አንዳርጌ ያስከፍቱልናል እና ቤተክርስቲያን እንገባለን፣ ማታ እንመጣለን። ካልተመቸን ያው ጠዋት ነው የምንሄደው። ጠዋት ስንሄድ ደግሞ ይይዙናል እነሱ በጥበቃ ጓድ ይይዙና ቀጥታ ወደ ማሌ ጥናት ያስገቡናል። አሁን እየተዳከምን መጣንና መጨረሻ ላይ ብሔራዊ ውትድርና መልመላ መጣ።
1975-76 መጣ። በቃ እየራቅን መጣን ከቤተክርስቲያን። ምክንያቱም ለኛም ለራሳችን አሰገን ወደማንፈልገው የውትድርና እኔ ውትድርና ከድሮ ጀምሮ አልመኘውም። ስለዚህ ከሱ እየራቅን መጣን። ከዛ በኋላ ተጀምሮ የነበረ ሁሉ ተቀዛቀዘ። እየተቀዛቀዘ መጣ። በተለይ ከ1974 በኋላ እየተቀዛቀዘ እየተዳከመ መጣ። አሁን እየተዳከመ መጥቶ በቀጥታ 1980 ላይ 80ዎቹ ሲጀመር አባታችን ታላቁ አባት ብፁዕ አቡነ ኤልሳ በረከታቸው ይድረሰን፣ እሳቸው ወደ ደቡብ ጎንደር ሀገረ ስብከት መጡ። እሳቸው መጡ። አሁን ልጆችን መሰባሰብ ጀመሩ። በተለይ በቃ ትምህርታቸውን የጨረሱ መምህራንም ሌሎቹም ያልጨረሱም መሰባሰብ ተጀመረ። 1980ዎቹ ላይ ከባህር ዳር ቆይተን ስንመለስ እኔ 1982 እና 83 ባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ከታተል ነበር። ያኔ ያወኳቸው አሁንም ጓደኞቼ ናቸው። አሁንም ማህበር አለን እዛው። አሁንም እንደዛው እንደ ሰንበት ትምህርት ቤቱ አባል ነው የምቆጠረው። እሱ ምን ምቹ ሁኔታ ፈጠረልን፣ ጥሩ ልምድ እንድናገኝ፣ ምርጥ ተመክሮ እንድንቀስም 1984 ዓመተ ምህረት ኮሚቴ አዋቅረን ፎርማል የሆነ ኮሚቴ ተዋቅሮ 1985 ዓመተ ምህረት ከፈለገ ገነት ቅዱስ ጊዮርጊስ ሰንበት ትምህርት ቤት ጋር ግንኙነት ተጀመረ። እዚህ መቆየቴ አንዱ በር እሱን ከፈተ። እንጻጻፍ ነበር። በጽፈው በመኪና ይልካሉ፣ ጽፈው በፖስታ ቤት ይልካሉ፣ እኛም እንጽፋለን። እና ምንድነው የመጀመሪያው ማስታውሰው ያኔ ከነበርነው ኮሚቴዎች እኔ ዋና ጸሐፊ ነኝ። መላክ ታደሰ አሁን ፕሮፌሰር ሆኗል። አሜሪካ ሀገር ነው ያለው። ፕሮፌሰር መላክ ታደሰ ሰብሳቢ ነው። ወንድማችን ብርሃን አስፋው አሁን አዲስ አበባ ነው ያለ። እሱ ደግሞ ምክትል ሊቀመንበር ነው። እና እኛ የመንግስት ሰራተኞች ነን፣ ግን ደግሞ በትርፍ ሰዓታችን ሙሉውን ጊዜ ያን ሰንበት ትምህርት ቤት ማጠናከር ስራ ነው እንሰራ ነበር። ከዛ ውጭ ነፍሷን በአጸደ ገነት ያሳርፍልን እህታችን ያለምወርቅ አንዷ ኮሚቴ ነች። አሁን ዶክተር ቀሲስ ሆነዋል። ዶክተር ቀሲስ ፋሲል አስረስ ይልማ ሲያትል ደብረ አሚን ተክለ ሃይማኖት አስተዳዳሪ ናቸው። መልአከ አሚን ቀሲስ ፋሲል እሳቸው እንደዚሁ ስራ አስፈጻሚ ናቸው። በዚህ መካከል መርጌታ ሙሴ የማይረሳ ነው። መዝሙራትን ወረቦችን የሚያስጠናልን እሱ ነው። ትልቅ መሰረት እንድንጥል ያደረገልን መርጌታ ሙሴ ነው። እሱም አለ። ኮሚቴው የተጠናከረ ኮሚቴ ነው እና ከባህር ዳር ፈለገ ገነት ጋራ መጀመሪያ ይዘነው የመጣ ነው ዮሐንስ የሚል ድራማ ነበር። እሱን ድራማ ይዛችሁ ኑ ነው ያሉን። አንደኛ ፋይናንሻሊ ሳፖርትድ መሆን አለብን። የገንዘብ ችግር ነበረብን። ሰበካ ጉባኤው የተዳከመ ነው። ያኔ የካህናት ደሞዝ 5 ብር ምናምን ነው የካህናት። የዲያቆናት ደግሞ ወደ 2 ብር ምናምን ነው የለውም። ስለዚህ እኛ ሊደጉሙበት የሚችሉት አቅም የላቸውም። ስለዚህ ገቢ ማግኘት ስለነበረብን በዚህ እንደጉማቸዋለን አሉና ባለውለታችን ነው ፈለገ ገነት። ይህንን ታሪክ እኔ እና መላክ ብርሃን መልአከ አሚን ቀሲስ ዶክተር ፋሲል ነን የምናውቀው ይህንን ውስጡን፣ ሌላው አያውቀውም። ስለዚህ ይህንን ይዘን መጣን። ይዘን ከመጣን በኋላ ጥሩ ቆይታ ነበረን። እውነትም ህዝቡ መጣልን እና ያው በ25 ሳንቲም ነው የምናስገባው። በ25 ነው። ለእኛ ትልቅ ገንዘብ አገኘን። በቃ በጣም ትልቅ ገንዘብ አገኘን። ሰንበት ትምህርት ቤት አባላት ደግሞ በራሳቸው አዋጥተው ትራንስፖርት የመመለሻ ሸፈኑልን። ስንመጣ በራሳችን ይመጣል። አባላቱ ያን አደረጉ እና አይረሳም። አሁን ቦንዴጃችን እነ መላከም እነ ፋሲልም እኛ በቃ ከዚህ ሰንበት ትምህርት ቤት ጋር ከፈለገ ገነት ቅዱስ ጊዮርጊስ ጋር በጣም የተጣበቀ ነው ግንኙነታችን። ምክንያቱም መሰረታችን ናቸው። ያንን ሰንበት ትምህርት ቤት አባላት ራሳቸው አዋጥተው ትራንስፖርት መሸፈኑ ትልቅ ነገር ነው። በተሳሰቡ በጣም እውነተኛ ፍቅር የነበረበት ጊዜ ነበር ያኔ። እውነተኛ መንፈሳዊ አገልግሎት፣ እውነተኛ
የፍቅር መንፈሳዊ አገልግሎት የነበረበት ጊዜ ነበርና እሱን እንዴት እንደሚሰሩ ኮሚቴ እንዴት እንደሚያደርጉ ሰነድ እንዴት ደብዳቤ እንዴት ወጭ ገቢ እንደሚያደርጉ እሱን ነገር ሁሉ 3 ቀን የቆየ ነው። 3 ቀን ስንቆይ እሱን በጎን ለኔ ኃላፊነት ተሰጥቶኝ እሱን ይይዝ ነበር። እሱን ልምድ ቀመር ነበር ይይዝ ነበር። ከዛ በኋላ ደግሞ ሽምብጥ ደብረ ምሕረት ቅዱስ ሚካኤል ደብረ ምሕረት ይሁን ብቻ እሱን እንዳልሳሳት ትኑን እሱ ጋር ደግሞ እንደዚሁ ጋበዙን ነው አሉ። እነሱም ደግሞ አንድ አዳር ፕሮግራም አድርገን ዛም ጋር ጥሩ ነገር ሸምተን መጣን። በኋላ እኛ ሄደን የሰራናቸውን ስራዎች መተው እንዲያዩ ፈለገ ገነትን ጋበዝናቸው። መተው እንዲያዩ እነሱም እንደዚህ ይዘው መጡ። ቲያትር ይዘው መተው ነበርና ያን ቲያትር ይዘው መጡ። የኛንም በቃ የበለጠ አጠናከሩን። አሁን ይህን ጥሩ ይዛቸዋል ደግሞ ይህንን እንዲቀጥሉ ብለው በደንብ አድርገው አጠናክረውን መጡ። ጥሩ ፍቅር ነው የነበረን። እሱን አጠናክረውን መጡ። ከዚህ በኋላ በቃ ሰንበት ትምህርት ቤቱ ጉልበት እያገኘ ሄደ። ጉልበት እያገኘ ሲሄድ በቃ ጥያቄዎች ፍላጎት ነበረው። የአዳራሽ ፍላጎት ነበረው። አዳራሽ አልነበረንም። በቃ የሆነች ጠባብ ነገር ውስጥ ነው የምንኖረው እና የአዳራሽ ፍላጎት ነበረን። የአዳራሽ ጥያቄ በኋላ እዚህ ዳግማዊ ቴዎድሮስ አንደኛ ደረጃ ትምህርት ቤት ራስ ላይ የፈረንጁ ቤተክርስቲያን በተለምዶ የሚባለው እሱ የጣሊያን ካቶሊክ የቅድስት ኪዳነ ምሕረት ቤተክርስቲያን ነበር። የነሱ ነው። እሱም በአጋጣሚ ሌሎች ቤተ እምነቶች ጠይቀዋል። ወዲያውኑ እኛ ሪሰርች ነው ያደረግነው። ከዛ በኋላ ሪሰርች አድርገን አጠና። ታሪክ አዋቂዎች ነበሩ። ነፍሳቸውን ይማር እና አለቃ ታደሰ ያለው በጣም ታላቅ አባት ናቸው። መጽሐፍ አስተምረውኛል። በነገራችን ላይ መጽሐፍ ተምረናል። እኔ ዶክተር ፕሮፌሰር መላክ አሚን ፋሲል እሳቸው ጋር ይሄድ ብዙ ትምህርቶች ተምረናል። ብዙ ነገር ቀስመናል ከእሳቸው። መጽሐፍን እንደውም እንዲገለጥ አድርገን ያየነው ከእሳቸው ሄደን ነው እና ጥሩ አባት ነበሩ። ስለዚህ ታሪኩን ልቅም አድርገው ነገሩን። እሱን እኛ በጥናት ደግፈን ለመንግስት አካል አቀረብን። ሌላው ያለ ጥናት ያለምንም ይሰጠን ተራ ደብዳቤ ነበር ያቀረብነው። እኛ ግን በጥናት ነው። እዛ ጋር የነበረችው የቅድስት ኪዳነ ምሕረት ሐውልት በአሁኑ ሰዓት ጉራምባና ያለች፣ በዚያን ሰዓት ጉራምባና ያለች ያሉን አለቃ ታደሰ ያለው ናቸው። ፋሽስት ጣሊያን መጥቶ ሲያቃጥል ያችን ወሰዷት እና ጉራምባ ኪዳነ ምሕረት ተቀመጥ ተብሎ ወስዷት እዛ አለች ይባላል። እኔ ሄጄ አላየሁም፣ ግን ይህንን ታሪክ ነግረውናል። ከዛ በኋላ በወቅቱ የነበሩት የመንግስት ባለስልጣናት ይህንን አዩ። እነሱንም የታሪክ ገጽታ ካላቸው አምጡ አሏቸው። ቀረቡ። አይ የታሪክ ገጽታ የለንም፣ አዳራሽ ስለሆነ አዳራሽ እናደርገዋለን፣ እኛ በአዳራሽ ነው አገልግሎታችን። አይ እንግዳውማ እነሱ የታሪክ ገጽታ አላቸው፣ የኋላ ታሪክ ጠቅሰው ይዘው መጥተዋል፣ ይገባናል ብለዋል። ካቶሊክ ቢመጣ እሱ ነው የምንሰጠው ነበር። ስለዚህ ካቶሊክ ደግሞ መጥቶ አልጠየቀም። እናንተ የጠየቃችሁት ከፕሮቴስታንት ነው፣ ለእናንተ ደግሞ ምናችሁም አይደለም። ስለዚህ የሚቀርበው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ስለዚህ የምንሰጠውም ለአንድ ቤተክርስቲያን አይደለም። እኛ የጠየቅነው ለደብረ ልዑላን መድኃኔዓለም ብለን ነው የጠየቅነው። አዳራሽ ስለቸገረን ነው፣ እዛ አዳራሽ ልናደርገው ነው። አይ ለሀገረ ስብከቱ ነው የምናስረክብ፣ ይሄ የሁሉም አብያተ ክርስቲያናት አዳራሽ ነው የሚሆነው። ትክክል ነው፣ እሱን ወስደናል። ከዛ በኋላ በቃ በጣም በዚህ ላይ የማይረሱት በኩረ ትጉሃን ገብረ መስቀል ታላቁ አባታችን በረከታቸው ይድረሰን፣ ከጎናችን አልተለዩም። እሳቸውን ይዘን ነው መስቀሉን ፊት አድርገን ማለት ነው። እኛ ኋላ ሆነን ልጆች ነን፣ እኛ ኋላ ነን፣ እሳቸውን ፊት ነው የምናስገባ። መስቀላቸውን ይዘው ይገባሉ፣ ነገሩ ሁሉ ቀና ይሆናል። እሳቸው በቃ አፈ ጉባኤ የኛ አፍ ሆነው ይናገራሉ እና በዚህ ድል ማድረግ ቻልን። በቀጥታ ለሀገረ ስብከቱ ያመጣንለት የደብረ ልዑላን ሰንበት ትምህርት ቤት ነው። ስለዚህ ይሄ የማይካድ ነው፣ ታሪክም ሊከደው የማይችል ነው። በዚህ ላይ የሚጠቀሱ ከሆነ በኩረ ትጉሃን ገብረ መስቀል የሚጠቀሱ ናቸው። በብፁዕነታቸው ትእዛዝ ሰጭነት አዳራሹ ታደሰ። ዛሬ ለሀገረ ስብከቱ አንጡር ሀብት ሆኖ ትልቅ ነገር ያገለግላል። ለዚህ አንጡር ሀብት ደግሞ የደብረ ልዑላን ሰንበት ትምህርት ቤት ነው አስተዋጽኦን ያደረገው። ሌሎች ሰንበት ትምህርት ቤቶች የሉበትም እጃቸው፣ የደብረ ልዑላን ሰንበት ትምህርት ቤት ነው። በዚህ ላይ ሀሳቡን በመደገፍ ታላቁ አባት ቀኝጌታ መዓዛም ደግፈውናል። ቀኝጌታ መዓዛ
ሰዎችን በማሳመን ታሪኩ እውነተኛ ነው። እሳቸውም የታሪኩ አካል ናቸው። ታሪኩን ተርከውልናል፣ ነግረውናል። በኋላ ከአለቃ ታደሰ ነው ያረጋገጥነው። እሳቸው መጀመሪያ ነገሩን፣ አለቃ ታደሰ ደግሞ በወቅቱ የመጽሐፍ መምህር ቢሆንም የቅኔ መምህር ቢሆንም የደብረ ታቦር አውራጃ የከፍተኛ ፍርድ ቤት ፕሬዝዳንት ነበሩ። በወቅቱ የመንግስት አካል ነበሩ። ያ ሲሄድ የመንግስት አካል ነበር ስለሚያውቁ ለማረጋገጥ ነው እሳቸው ሄድን። እሳቸው ሰፋ አድርገው ነገሩን። ቀኝጌታ መዓዛ ግን ታሪኩን የነገሩን ቀኝጌታ መዓዛ ናቸው። አመሰራረቱ እሱ ነው። ስለዚህ የደብረ ልዑላን ሰንበት ትምህርት ቤት ታሪክ መነሻ 1969 ዓ.ም ነው ብዬ በድፍረት እናገራለሁ። ለዚህም አሁን ያሉ ሰዎች አሉ፣ መረጃ አለን። ታሪኩ እሱ ነው። መጪው 2019 50ኛ ዓመቱ ይመስለኛል። ስለዚህ ኢዮቤልዩ በዓሉን የሚያከብረው ከ2 ዓመት በኋላ 2019 ኢዮቤልዩ በዓሉ ይከበራል ብዬ ነው የማስበው እና ታሪኩ ይህን ይመስላል። ብፁዕነታቸው በጣም ሚዛናዊ ናቸው። ያንን ለሀገረ ስብከቱ ስናደርግ እሳቸው ወዲያውኑ አዳራሽ አሰሩ። እሳቸው ወዲያውኑ አሁን የንጉስ ማነው የአቡነ ሚካኤል ቤት የምትባለው ክቦ አለች። አሁን ከሱ ጀርባ ያለው አዳራሽ በዚህ ምክንያት ነው የተሰራለን። ያንኛውን አዳራሽ ስናጣ እሳቸው ይህን አዳራሽ ይኸው ለልጆቼ እኛ ስር ነው የምትሆኑት፣ ሰንበት ትምህርት ቤት ከኛ ወጥቶ ወደዚያ ሄድን፣ ከቤተ ክርስቲያን አይለቅም፣ ከመንበረ ጵጵስና ሊርቅ አይገባው። ትልቅ ምክር ነው። መክረው ነው አስተምረውን ነው በቃ መክረው ይኸው አዳራሽ ይሰራል ተባለ። ወዲያውኑ አዳራሽ እንዲሰራ በጀት ተበጀተ። አልቆየም፣ በፍጥነት የአዳራሽ ተሰራ። ስለዚህ የሆነች ጠባብ ክፍል ውስጥ ነበር የምንሰባሰባት፣ ሰፊ አዳራሽ አገኘን። በጣም ጥሩ ስራዎች እንደውም በጣም ብዙዎቹን እህቶቻችንና ወንድሞቻችን እዚህ አዳራሽ ሲያገቡ በቃ ጥሩ ዝግጅት አድርገንበታል እና የማይረሱ ብዙ ነገሮች ሰርተንበታል። ስለዚህ ያን አዳራሽ እኔ ሰንበት ትምህርት ቤቱን የለቀኩት እዛ አዳራሽ ላይ ያለ ነው። ያ አዳራሽ አሁን ያለው አዳራሽ እኔ ሰንበት ትምህርት ቤቱን ከለቀኩት ከ1990 በኋላ ነው የተሰራ። ይሄኛው አዳራሽ አሁን ያለው ቤተክርስቲያኑ ላይ ያለው አዳራሽ በ90ዎቹ ውስጥ ሊሆን ይችላል፣ ግን ከመጨረሻ ላይ ነው እና እኔ እስከምለቅበት ድረስ ግን አዳራሻችን ሀገረ ስብከቱ መንበረ ጵጵስና ውስጥ ያለው አዳራሽ ላይ ነበር እና እሱም ታሪኩ ከዛኛው ከፈረንጁ ቤተክርስቲያን ጋር ባለው እኔ ይህን እሰራላቸዋለን ብለው አባታችን ቃል ገብተው ነው። ይህንን ደግሞ ለእኔ ነፍሷን ይማር በጣም ታላቅ እናት ነበረችን፣ እትዬ ወዴ የምንላት በጣም እና በአጋጣሚ እኔ እና እሷ ነበርን። ሰብሳቢውም መላክም ብርሃንም ነፋሲንም አልተመቻቸው ነበር እና ያለመወርቅ እኔ እትዬ ወዴ ሆነን ገብተን ነው አባታችን ያናገርናቸው። ይሄኛው እንግዲህ ለሀገረ ስብከቱ እንዲሄድ ከተወሰነ እኛ እስከ መቼ ነው ያለ አዳራሽ የምንኖረው? አባታችን እንዴት እንሁን እያዩን እኮ ነው የሚለውን ጥያቄ ያቀረብንላቸውና በቃ ችግር የለም ይሄ ችግር ይፈታል፣ አሁን አዳራሽ ይሰራል ነው። አዳራሽ ተሰርቶ የተገለገልንበት በኋላ ግን ራሱን ችሎ ደግሞ የበለጠ ወደ ቤተክርስቲያኑ ለቤተክርስቲያኑ ዲዛይኑ ምኑ ጥሩ አልነበረም፣ ጥሩ አይደለም፣ አሁንም ጥሩ አይደለም ብዬ ነው የማስበው። አሁን ደግሞ ያሰባችሁት ነገር ደስ የሚል ነው። አትሊስት ለትውልድ የሚተላለፍ አዳራሽ መስራት አለ ብዬ ጠብቃለሁ። ከመጀመሪያው አዳራሽ የተሻለ ደብረ ታቦር ውስጥ ካሉት አዳራሾች የተሻለ አዳራሽ ይሆናል ብዬ ጠብቃለሁ። ዘመናዊነቱን ጠብቆ ቴክኖሎጂን ተጠቅሞ የተሻለ አዳራሽ ይሰራል ብዬ አስባለሁ። አሁን ያለው አንደኛ ከቤተክርስቲያኑን አጥቦታል። ቤተክርስቲያኑ ጋር በጣም ተጣብቆ ነው ያለው። ሁለተኛ በጣም የቆየ እንትን ነው አሰራሩ፣ ቶሎ ለመፍረስም ድሉ ይሰጣልና ይህን አዳራሽ እንግዲህ ሁላችን ተጋግዘን የምንሰራው ይሆናል። ሰንበት ትምህርት ቤቱ እያደገ ነው ሄደው፣ ሰው እየተካን ነው የመጣው። በቃ አሁን ደግሞ የበለጠ እንዲህ አይነት ሀሳብ የሚያመነጭ ወጣቶች የሰባሰቡበት ነው። እናንተ ወጣቱ ናችሁ፣ እያገለግላችሁ ነው። እንግዲህ በወጣትነታችሁ ዘመን ያገለገላችሁት ነገ ለሚመጣው ትውልድ የሚተርፍ ነው። እኛ ያገለገልነው ለእናንተ ያንን ይዘን አቆይተናል። እንግዲህ አሁን ያለው አዳራሽ የታሪክ አካል ባልሆን የዚያኛው አዳራሽ ግን የታሪክ አካል ነበሩ።
ስለዚህ የዚያኛው የታሪክ አካል ሊሆን ነው እንትኖች ይሄኛው እንዲሰራ አስረክበናል። አሁን ያለው ደግሞ እናንተ መጪው የሚገለገልበትን ደግሞ የተሻለ ነገር ማስረከብ ይጠበቅባችኋል። ይሄ ደግሞ አሁን ያላችሁት ተወጡት የሚባል አይደለም። ይሄ አዳራሽ የማንም አይደለም፣ ኃላፊነቱ የሁላችን ነው። ከኔ ጀምሮ ነው። እዛ ሰንበት ትምህርት ቤት ያደገ በተለይ እዛ ቤተክርስቲያን ውስጥ ደብረ ሎናን መድኃኔዓለም ያደገ ብቻ ሳይሆን ያ ሰንበት ትምህርት ቤት መሰረት ሆኖ ስላሴ፣ ለወይብላ ማርያም፣ ለሌሎችም አብያተ ክርስቲያናት፣ ለመንበረ ንግሥት፣ ለመንበረ ብርሃን መሰረት የሆነው እሱ ነው። ሁሉም ተሞክሮ እየመጣ የሚወስደው እዚያ ነው። እየተማረ የሚሄደው ከኛ ነው። ይህ አዳራሽ አሁንም ለሁሉም የሚሆን አዳራሽ ነው ብለን ነው የምናስበው። ስለዚህ ደብረ ታቦር ከተማ ውስጥ ተወልዶ በክርስቲያናዊ ሕይወት ያደገ ሁሉ የሥላሴ ልጅነት የተቀበለ ሁሉ ጠጠር ጣል ማድረግ ይጠበቅበታል። የንታ መምህር አካለ ወልድ ያደርጉት ጉባኤ ይካሄድበት የነበረው ቦሩ ሜዳ ላይ አሁን ደግሞ ደቡብ ጎንደር መካሄድ አለበት። ቦሩ ሜዳ ላይ እንደዛ ይሰራል አሁንም። ስለዚህ ብዙ ጉባኤያት ያስፈልጉናል እና ደቡብ ጎንደር ላይም ጥንት በራስ ጉግሳ ጊዜ እንዲህ አይነት ጉባኤ ስለነበረ ያ መመለስ አለበት። ያ ተመልሶ እንዲመጣ በቂ የሆነ አዳራሽ ያስፈልገናል። ስለዚህ ሁሉም መላው ኢትዮጵያውያን ተወላጁ ብቻ አይደለም፣ መላው ኢትዮጵያውያን ለዚህ እጁ መዘርጋት አለበት። በተለይ ዝግቡ መዝገበ ዘበሰማያት አላ ዘበምድር ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ባለ ሀብቶች መዝገባችሁን በሰማይ ሰብስቡ፣ በምድር አይሁን፣ የምድሩ ቀሪ ነው፣ እርቃናችሁን ትታችሁት ትገባላችሁ። ያላችሁ ያጠራቀማችሁት ሀብት አንድ ስኳ ተከትሏችሁ አይሄድም። ተከትላችሁ የምትሄድ ሀብት ብትኖር ማተባችሁ ናት። ፀጉሪቱ ማተብ ተከትላችሁ የምትሄድ ማተቧ ተከትላችሁ የምትሄድ ለምስክርነት ነው። ይቺ ማተብ በምንውልበት ትውላለች፣ በምናድርበትም አብራ ታድራለች። በጎ በሰንድራን ሰዓት ማተቧ ምስክሩና የበጎነት ባህሪን ተርጉመዋል ብላ ትስፈልናለች። ስለዚህ የተሰጠን የበጎነት ባህሪን ልንይዝ ይገባናል። ስጦታችን ነውና ሰው ማለት የበጎ ስጦታ ባህሪ ነው። ይህንን ደግሞ አባቶች ስሩበት፣ ወንድሞች ስሩበት። ያላችሁን ሀብት ለዚህ ለተቀደሰ ዓላማ እያዋላችሁ መዝገባችሁን በሰማይ አስመዝግቡ። ስለዚህ ታሪካችሁን ወደ ውጭ አውጥቶ ለማሳየት ሁሉም ሰው እንዲያውቀው የበረከቱ ተሳታፊ እንዲሆን በማሰብ ይሰራል ማለት ነው ይህ አዳራሽ። ስለዚህ ሁላችሁም በውጭው ዓለም ያላችሁ በውስጥ ዓለም ያላችሁ በምትችሉት ከሐሳብ ጀምሮ በጎ ሐሳባችሁን በመስጠት ሁሉ እንድታግዙን። ሌላውና የመጨረሻው በዚህ ዘመን ሰንበት ትምህርት ቤት ልማር ብሎ የሚመጣ ወጣት ቤት አጥቶ ሲቸገር ማየት በእውነት የትምህርት ተቋሞቻችን ላይ በደንብ መስራት አለብንና የትምህርት ተቋሞቻችን ላይ በደንብ አልሰራንም ማለት ነገ ደግሞ ትውልድ የከፋ ይሆናል ማለት ነውና በደንብ የትምህርት ተቋሞቻችን መገንባት አለብን። ከትምህርት ተቋሞቻችን አንዱ ደግሞ ሰንበት ትምህርት ቤት ነው። ስለዚህ ሰንበት ትምህርት ቤቱን ተረባርበን ማለት መጨረሳችን ላይ ቀር ይችላል። ቶሎ አለመጨረሳችን ራሱ ዛሬ ምን ይዘውን ወጣት ሳናገኘው እንቀራለንና ቶሎ ጨርሰን ወደ አገልግሎት እንድንገባ በጣም ጥብቅ መልእክት ማስተላለፍ እንፈልጋለን። ይሄ የሚመለከታችሁ ሁሉ እዚህ ሰንበት ትምህርት ቤት ቁጭ ብላችሁ የተማራችሁ በየትኛውም ዓለም የምትኖሩ ሁላችሁን የሚመለከታል። ተባብረን ቶሎ ብለን ሰርተን ወደሚገባው አገልግሎት መሄድ አስፈላጊም ብቻ ሳይሆን ግዴታም ነውና በእውነት ይሄንን ግዴታችሁን በሰንበት ትምህርት ቤቱ ትሩፋት ተጠቃሚ የሆናችሁ ደግሞ ትውልድ እንዲታነጽ የምትፈልጉ ቤተክርስቲያን ልልናዋ ከፍ እንዲል የምትፈልጉ የትኛውም ምዕመናን እዚህ ደብር ብቻ የተወለዳችሁ ብቻ ሳትሆኑ በየትኛውም ዓለም ሆናችሁ የትውልድን መታነጽ የምትፈልጉ ሁሉ የካህናትን ተገቢ አገልግሎት መስጠት የምትሹ ሁላችሁ እንድታግዙንና የተጀመረ ሰንበት ትምህርት ቤታችን ጨርሰን ለአገልግሎት እንድናበቃው እግዚአብሔር አምላካችን በያለንበት ጸጋውን ክብሩ እንዲያድለን የጀመርነው ለፍጻሜ እንዲያበቃልን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።